አህለን ወሳህለን ተመልሰናል። ብሶብናል። ግለቱ እንደጨመረ ነው። ዛሬ ደግሞ የኦቶማን ኢምፓየርን ክፍል 2 የኦርሃንን አመራር ይዘን መተናል። Ben Osman Beyoğlu Sultan Orhan, Osmanlı'nın devletine, canına, buyruğumun hükmüne gölge düşürmeye kalkan, gök girip kızıl çıkan pusatımla doğru. ኦርሃን ቤይ ወይንም ደግሞ ኦርሃን ጋዚ ወይንም ደግሞ የአንበሳው ልጅ ሲባል እየተጠራ ማለት ነው። ኦቶማንን ከኡስማን በላይ ከመስራቹ በላይ እላይ ጣራ ያስነካትን ታላቁን ንጉስ ይዤላችሁ መጥቻለሁ። የኦቶማን ኢምፔር ሲባል ወደ አእምሮአችን ቀጥታ የሚመጣልን ማለት ነው ታላቁን ሱልጣን ሱሌማን ወይም ደግሞ ኮንስታንቲኒያን የያዘው ሙሐመዱል ፋቲህ ሊሆን ይችላል። ነገር ግን ይህንን ታላቅ ኢምፓየር ከትንሽ ጎሳ አንስቶ የዓለም ልዕለ ኃያል እንዲሆን መሰረቱን የጣለው ሰው ዛሬ የአባቱን የኦስማንን ፈለግ በመከተል ቤዛንታይንን ያንቀጠቀጠውና የኦስማንን መንግስት እውነተኛ ቅርጽ ያስያዘው እውነተኛ ቅርጽን ያሰመረለትን የሁለተኛው መሪ የኦርሃን ጋዚ አስደናቂ ህይወት ውልደት ተጋድሎና ህልፈት እንመለከታለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ላይክ እያደረጋችሁ እንቀጥላለን። ኦርሃን ጋዚ የተወለደው በ1281 አካባቢ በሶጉት በምትባል ትንሽ የቱርክ ግዛት ውስጥ ነበር። አባቱ የኦቶማንን መስራች የሆነው ኦስማን ጋዚ ሲሆን እናቱ ደግሞ ማልሆን ሃቱም ትባላለች። ኦርሃን በልጅነቱ ያደገው በተከታታይ ጦርነትና ድል ውስጥ ነበር። ሽንፈት የሚባል ነገር ሰውየው አልነካው። አባቱ ኦስማን ደግሞ ልጁን ገና በረጋ እድሜው ነበር በጦርነት ጥበብ በፖለቲካዊና በኢስላማዊ ዕውቀት እንደራሱ ኤርቱሩል እንዳደረገው እሱም ኦስማን ኦርሃን ላይ ተግብሮ ቀርጾ ያሳደገው ማለት ነው። ኦርሃን ዝምተኛ፣ አሳቢ ነገር ግን በጦር ሜዳ ላይ እጅግ ደፋርና ፈጣን ውሳኔ የሚሰጥ ወጣት ነበር። አባቱ ኦስማን በህመም መዳከም ሲጀምር ገና በ20ዎቹ እድሜ ውስጥ የነበረ ኦርሃንን የሰራዊቱ ዋና አዛዥ አድርጎ ነበር የሾመው። Şimdi sıra onlara el uzatmaya cüret edenlerden, kanımızı akıtan o soysuz köpeklerden hesap sorma vaktidir. የኦርሃን የመጀመሪያው ትልቅ ፈተናና የቤዛንታይን ደግሞ ማለት ነው ጠንካራ ምሽግ የሆነችውን የቡርሳን ከተማ መያዝ ነበር። ኦርሃን ከተማዋን በኃይል ከመስበር ይልቅ በረሃብና በኢኮኖሚ ነበር ማዳከም የመረጠው ማለት ነው። በመጨረሻም በ1326 ዓመተ ምህረት ቡርሳ እጅ ሰጠች። ይህን ታላቅ ድል በተበሰረበት ወቅት አባቱ ኦስማን ጋዚ በሞት አፋፍ ላይ ነበር። ኦርሃን የአባቱን ኑዛዜ በመፈጸም ቡርሳን አዲሷን የኦስማን ዋና ከተማ አደረጋት። ኦርሃን ስልጣን ሲይዝ ነበር ወንድሙን አላዲንን ጠቅላይ ሚኒስቴር ወይም ደግሞ ቪዚር አድርጎ ይሾሙ። Bundan gayrı bende ne beylik ne de beyzadelik vardır. Babamın hediyesi olan kılıcım, cümle ilmim, varım yoğum sultanımındır. Ve mutlak hükümdarlık yalnız ona aittir. ምክንያቱም አላዲን እጅግ ብልህና እጅግ አእምሮን የሚጠቀም ወንድሙ ነበርና ማለት ነው። ታዲያ ሁለት ወንድማማቾች በመተባበር ታሪክን ነበር የቀየሩት። ማሻሻያዎችንም ደግሞ አድርገዋል። ኦቶማን እስከዚያ ድረስ ቋሚ ሰራዊት አልነበረውም። ጦርነት ሲነሳ ብቻ ነበር ዘላኖች የሚሰበሰቡት። ኦርሃን ግን ጃኒተሪ የተባለውን በዓለም ታሪክ ዝነኛና ዲሲፕሊን ያለው ቋሚ የእግረኛ ጦር የመሰረቱ ወንድም ቋሚ የእግረኛ ጦር ነበር የመሰረቱ። በተጨማሪም የራሳቸውን የብር ሳንቲም አተሙ፣ ፍርድ ቤቶችን አቋቋሙ። የመጀመሪያውን የኦቶማንን ዩኒቨርሲቲ ወይም ደግሞ መድረሳ በኢዝኒክ ከፈተ። ኦርሃን ይኸውላችሁ ተራ የጎሳ መሪ የነበረውን የኦቶማንን ስርወ መንግስት ወደ እውነተኛ መንግስት ነበረ ቼንጅ ያደረገው። የኦቶማን መነሳሳት በቃ አለዋለው እኔ ደመ መቋትነቱ ሲያይ ማለት ነው እጅግ አሳሰበው። ማን? የቤዛንታይን ንጉሠ ነገሥት ሶስተኛው አንድሮኒከስ ኦርሃንን ለማቆም ማለት ነው ትልቅ ሰራዊት ነበር ይዞ የመጣው። በ1329 ዓመተ ምህረት ነበር ታዋቂው ፔሊካኖን ወይም ደግሞ ባትል ኦፍ ፔሊካንን ሁለቱ ኃይሎች የተጋጠሙት። ተናወጠ ነው ማለት በቃ ተጋጠሙት። ከዛስ ኦርሃን በጦር ሜዳ ባሳየው የላቀ የታክቲክ ብልጫ የቤዛንታይንን ጦር ድባቅ ነበር ይመጣው። እንደ ለውዝ አሽም ንጉሠ ነገሥቱ ቆስሎ ለመሸሽ ነበር የተገደለው። ይህ ድል የቤዛንታይንን ተስፋ ሙሉ በሙሉ ነበረ ያቋረጠው። በመቀጠልም ደግሞ ማለት ነው ኢዝኒክና ኢዝሚትን ነበር በኦርሃን እጅ ያወደቀው። የኦርሃን ስልታዊ ብልህነት ማለት በአናቶሊያ ብቻ አልተገደበም ነበር። በቤዛንታይን ውስጥ የተነሳውን የእርስ በርስ ጦርነትን በመጠቀም ማለት ነው
የኦርሃንን ታላቅ ልጅ ሱሌይማን ፓሻ በ1354 የጋሊፖሊን ምሽግ ተቆጣጠረ። ይህ ክስተት የኦቶማንን ታሪክ ውስጥ ትልቅ ለውጥ ያመጣ ነበር። ምክንያቱም ኦቶማኖች ለመጀመሪያ ጊዜ የአውሮፓን መሬት አፈር እግራቸው እንዲረግጥ በር የከፈተው ይህ ድል ነበር። የኦርሃን የህይወት መጨረሻ ዓመታት በሐዘን የተሞሉ ነበሩ። በጦር ሜዳ ላይ አንበሳ የነበረው ውድ ልጁ ሱሌይማን ፓሻ በፈረስ ላይ ሆኖ አደን ላይ እያለ በደረሰበት አደጋ ነበር ህይወቱ ያለፈው። የልጁ ሞት ኦርሃንን ክፉኛ ነበረ አከርካሪውን የሰበረው። ከጥቂት ዓመታት በኋላ በ1362 ዓመተ ምህረት በ80 ዓመቱ ኦርሃን ጋዚ በዚች ዓለም ላይ አይኑን ጨፈነ። ሲሞት ለአባቱ ቃል የገባውን መሰረት በቡርሳ ከተማ ከአባቱ ጎን በክብር ነበር የተቀበረው። በጣም ለጭንቂያችሁ የሚከብድ ጭዌ እዚህ ጋር ጣል ላድርግላችሁ። ኦርሃን የኦቶማንን ግዛት እንግዲህ ሲቀበል ማለት ነው 16000 ስኩዌር ኪሎ ሜትር ብቻ ነበረ። እሱ ሲያልፍ ግን ግዛቱ በ6 እጥፍ አድጎ 95000 ስኩዌር ኪሎ ሜትር ነበረ የደረሰው። ኦርሃን ጋዚ ባይኖር ኖሮ ማለት ነው የኦቶማን ኢምፓየር ታሪክ ገና በጅምሩ ነበረ የሚደሸደሸው። እርሱ ግን በጦርነት ጀግናና በፖለቲካ አስተዋይና በመንግስት ግንባታ ጥበበኛ በመሆን ለ600 ዓመታትን ታላቅ ኢምፓየር እውነተኛ አርኪቴክት ለመሆን በቃ ማለት። እስቲ ስለ ኦርሃን ጋዚ ታሪክ ማለት ነው የትኛውን ነው የወደዳችሁ? የአባቱን ኡስማን ወይንስ ደግሞ ከተጋድሎ አንጻር የልጁን ኦርሃን? የእናንተን ሐሳብና አስተያየታችሁን ኮሜንት ባሩን ከፍቼላችኋለሁ። እዛ ላይ ደቅ ማድረግ ትችላላችሁ። ቀጣይ ማን ከኦርሃን በኋላ ኦቶማን ኢምፓየርን አደረጋት? እንዴት እነ ፋቲህ እነ ሱሌይማን እንዴት መጡ? ታላቁ ኧረ ተውት፣ ለኔ ተውልኝ። በቃ እናንተ ብቻ ሰብስክራይብ ሼር እያደረጋችሁ ማለት ነው ሞራል ሆኑኝ። እኔ እያከታተልኩ ቅመም በሆነ መልኩ አመጣላችኋለሁ ማለት ነው። የመቻችሁ